ፀሐይ ፀሐይ እንኳን ለመድኃኒታችን ኢየሱስ ክርስቶስ ዓመታዊ የጥምቀት በዓል ኤጲፋንያ በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ኤጲፋንያ ኤጲፋንያ የሚለው ቃል ከግሪክ ጽርዕ ልሳን የተወሰደ ሲሆን በቁሙ አስተርእዮ መገለጥ ተብሎ ይተረጎማል። በነገረ ድነት ምስጢር ግን ኤጲፋንያ ማለት የማይታይ መለኮት የታየበት እሳተ መለኮት በተዋህደው ሥጋ የተገለጠበት እንደማለት ነው። አንድም ምስጢር ሆኖ የቆየ አንድነቱ ሦስትነቱ የተገለጠበት ቀን ነውና ዕለተ ጥምቀቱ ኤጲፋንያ ይሰኛል። መድኃኒታችን ክርስቶስ አዳምንና ልጆቹን ያድን ዘንድ ከሰማያት ከዙፋን ወርዶ እንደ ሰውነቱ በሥጋ ማርያም ለ33 ዓመታት ተመላልሷል። ጊዜው ሲደርስም በፈለገ ዮርዳኖስ ከዮሐንስ ዘንድ ሊጠመቅ ሄደ። መድኃኒታችን ከገሊላ ወደ ዮርዳኖስ የወረደው ጥር 10 ቀን አመሻሽ ላይ ሲሆን በፍጹም ትሕትና ተራ ሲጠብቅ አድረው ሌሊት 10 ሰዓት ላይ ደረሰውና ሊጠመቅ ቀረበ። 10 ሰዓት መሆኑም የርግብ መንፈስ ቅዱስ ሲወርድ ሰዎች ሥጋዊት ርግብ ናት ብለው እንዳይጠራጠሩ ነው። ርግብ በሌሊት መንቀሳቀስ አትችልምና። መድኃኒታችን ወደ ቅዱስ ዮሐንስ ሲጠጋ አምላክነቱን ተረድቶ እንዴት ፈጣሪም ወደ እኔ ትመጣለህ? እንዴትስ በእኔ እጅ ትጠመቃለህ? አለው። ትሕትና የእናትና ልጅ ልማዳቸው ነውና። ጌታ ግን ጽድቅን ሁሉ ልንፈጽም ይገባል ሲል እንዲያጠምቀው ፈቀደለት። ቅዱስ ዮሐንስም ስመ አብ በአንተ ሕልው ነው፣ ስመ ወልድ ያንተ ነው፣ ስመ መንፈስ ቅዱስም በአንተ ዘንድ ሕልው ነው፣ በማን ስም አጠምቅሃለሁ ሲል ጠየቀው። ጌታ ወልዱ ለብሩክ ከሳቴ ብርሃን ተሳሃለነ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ እያልክ አጥምቀኝ አለው። ትርጉሙም የብሩክ አብ የባሕሪ ልጁ ብርሃንን የምትገልጥ ሆይ ይቅር በለን፣ አንተ ለመልከ ጼዴቅ ሹመት የዓለም ካህኑ ነህና እንደማለት ነው። እዚያም ጌታ ወደ ዮርዳኖስ ሲገባ ባሕር አይታ ደነገጠች፣ ሸሸችም። ዮርዳኖስ ጨንቆት ግራ ቀኝ ተመላለሰ። እሳተ መለኮት ቆሙበታልና ውሃው ፈላ። በጌታ ትእዛዝ ግን ጸና። ጌታ ተጠምቆ ሥርዓተ ጥምቀትን ሰርቶ ዮርዳኖስን በሬት ማኅፀን አድርጎ የዕዳ ደብዳቤያችንንም ቀዶ ከወጣ በኋላ ሰማያት ተከፈቱ። ማለትም አዲስ ምስጢር ተገለጠ። አብ በደመና ሆኖ የምወልደው ሕልው ሆኜ ልመለክበት የመረጥኩት የባሕሪ ልጄ ይህ ነው ሲል በአካላዊ ቃሉ ፍጹም ተዋህዶን መሰከረም። መንፈስ ቅዱስም በአምሳለ ርግብ ወርዶ በራሱ ላይ ተቀመጠም። ራሱንም ቆንጠጥ አድርጎ ያዘው። በዚህም የሥላሴ አንድነቱ
ሦስትነቱ ታወቀ፣ ተገለጠ። ቅዱስ ዮሐንስ መጥምቀ መለኮት የሚባልበትን ታላቁን ክብር ሲያገኝ ዮርዳኖስ የልጅነት መገኛ ቅዱስ ባህር ሆነ። ጌታን ያጠመቀው የቅዱስ ዮሐንስ መጥምቅ ታሪክ። ቅዱስ ወንጌል ላይ ቅዱስ ሉቃስ፣ ዘካርያስ ካህኑና ቅድስት ኤልሳቤጥ በሰውና በእግዚአብሔር ፊት ያለ ነቀፋ የሚኖሩ ጻድቃን ነበሩ ይላቸዋል። እሊህ ቅዱሳን ባልና ሚስት ግን መካኖች በመሆናቸው ልጅ ሳይወልዱ ዘመናቸው አልፎ ነበር። እንደ ቤተ ክርስቲያን ትውፊት ዕድሜያቸው የኤልሳቤጥ 90 የዘካርያስ ደግሞ 100 ደርሶ ነበር። ፍጹም መታገሳቸውን የተመለከተ ጌታ ግን በስተርጅናቸው ከሰው ሁሉ በላይ የሆነ ትንቢት ለብቻ የተነገረለት ታላቅ ነቢይን ይሰጣቸው ዘንድ መልአከ ብስራት ቅዱስ ገብርኤል ላከላቸው። ቅዱስ ዘካርያስ ሰው ነውና ከደስታ ብዛት በመከራከሩ ድዳ ሆነ። ቅድስቲቷ ግን መስከረም 26 ቀን ታላቁን ሰው ጸንሳ ለ6 ወራት ራሷን ሰወረች። በ6ኛው ወር የፍጥረት ሁሉ ጌታ በተጸነሰ ጊዜ የአርያም ንግሥት ድንግል እመቤታችን ደጋደጋውን ወደ ኤልሳቤጥ መጣች። ሁለቱ ቅዱሳት የእህትማማቾች ልጆች ናቸው። የአምላክ እናቱ ስትደርስና ሰላም ስትላቸው መንፈስ ቅዱስ በእናትና ልጅ ወርዶ ኤልሳቤጥ በምስጋና ዮሐንስ ደግሞ ገና በማኅፀን ሳለ በደስታ ሰለለ፣ ሰገደ። ከዚህ በኋላ ሰኔ 30 ተወልዶ አባቱ ዘካርያስ ዮሐንስ ሲለው አንደበቱ ተፈቶለታል። ቅዱስ ዮሐንስ ከተወለደ 2 ዓመት ከ6 ወር በሆነው ጊዜ ሰብአ ሰገል በመምጣታቸው በእስራኤል ምድር የሚገኙ ሕፃናትን ሄሮድስ አስፈጃቸው። ትንሽ ቆይቶም አይሁድ ለሄሮድስ ስለ ቅዱስ ሕፃን ነገሩት። ሲጸነስ የአባቱን አንደበት የዘጋ ዮሐንስ የሚባል ሕፃን አለና እሱንም ግደል አሉ። እናቱ ቅድስት ኤልሳቤጥ ይዛውን ስትሸሽ ካህኑን ዘካርያስን ግን በቤተ መቅደስ መካከል ገለውታል። አረጋዊት ኤልሳቤጥም ሕፃኑን እያሳደገች በገዳመ ዚፋታ ለ5 ዓመታት ቆይታለች። ቅዱስ ዮሐንስ 5 ዓመት ሲሞላው ግን እዚያውን በበረሃ እናቱ አረፈች። ከሰማይ ዘካርያስና ስምዖን ወርደው ቀበሯት። ሕፃኑ ዮሐንስ ሲያለቅስ ድንግል ማርያም ስንት አገር አልፋ ሰማችው። እርሷም ስደት ላይ ነበረችና ከጌታ ጋር በደመና ሄደው ድንግል አቅፋ አጽናናችው። ጌታም እንውሰደው ይሆን አለችው። ጌታችን ግን ለአገልግሎት እስክጠራው እዚህ ቆይ አላት። ባርካው አጽናንታውም ተለያዩ። ቅዱስ ዮሐንስ ከዚህ በኋላ በዚያ ቆላ የግመል ጠጉር ለብሶ ጠፍር ታጥቆ ተባይቶን ቀጠለ። ለ25 ዓመታትም በንጽህና ሲኖር ከምድር አራዊትና ከሰማይ መላእክት በቀር ማንም አላየም። ቺና አመፀኛ ዓለምም አልቀመሳትም። ከዚህ በኋላ 30 ዘመን ሲሞላው እግዚአብሔር ከሰማይ ተናገረው፣ ሂድ የልጄን ጎዳና ጥረግ። ነቢያት ስለዚህ ነገር ተናግረው ነበርና። አባቱ ዘካርያስም መንገድ ጠራጊነቱን ቀደም ሲል ተናግሮ ነበር። ቅዱስ ዮሐንስ
በዚያ ጊዜ በኃይለ መንፈስ ቅዱስ እየገሰገሰ ከበረሃ ወደ ይሁዳ መጣ። ያዩት ሁሉ ፈሩት፣ አከበሩት። ቁመቱ ቀጥ ያለም፣ ጸሙ እንደ ተፈተለ ሐር የወረደም፣ ጸጉሩም የቁራ ያህል የጠቆረም፣ መልኩ የተሟላ ግርማው የሚያስፈራ ገዳማዊ ነውና ፈጥኖም ሕዝቡን ለንስሐ ሰበከም። ለንስሐም በርካቶችን አጠመቃቸው። በዚህ አገልግሎት ለ6 ወራት ቆይቶ ጌታችን ወደ እርሱ ዘንድ መጣ። ዮሐንስ ሰማይን ከነግሱ ምድርን ከነልብሱ የያዘም ፈጣሪ አጥምቀኝ ብሎ ሲመጣ ደነገጠም። የሚገባበትም ጠፋው። እምቢ ጌታዬም አንተ አጥምቀኝ አለው። ጌታ ግን ፈቅጄልሃለሁ አለው። አጠመቀው። በዚህ ምክንያት ይኸው እስከ ዛሬም መጥምቀ መለኮት ሲባል ይኖራል። ቅዱስ ዮሐንስ በመጨረሻ ሄሮድስን ገሰጸው። ንጉሡም ተቀይሞ ለ7 ቀናት አሰረው። ልደቱን ባከበረ ጊዜ ወለተ ሄሮድያዳ በዘፈን አጥምዳ አስማለችው። እርሱም የታላቁን ነቢይ ራሱን አስቆርጦ በወጭት አድርጎ ሰጣት። ሄሮድስ መሐላውን በበላ በተሻለው ነበር ይላሉ አባቶቻችን። የቅዱስ ዮሐንስ ራስ በራ ስትሄድ አካሉን ግን ደቀ መዛሙርቱ ቀብሮታል። መጥምቁ ዮሐንስ ብዙ ስሞች አሉት። ነቢይ፣ ሐዋርያም፣ ሰማዕት፣ ጻድቅ፣ ካህን፣ ባህታዊ፣ መጥምቀ መለኮት፣ መንገድ ጠራጊ፣ ድንግል፣ የብሉይና የአዲስ መገናኛ ድልድይ፣ አዋጅ ነጋሪ፣ መምህር ወመገስጽ፣ ከሁሉ የሚበልጥ ነው። ጌታ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ። እግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየም። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለም። አምላከ ቅዱሳን በጥምቀቱ ይቀድሰን፣ ከበረከተ ጥምቀቱ ያድለን።